አሁን ወደ ትምህርቱ እንሂድ። አላብዛባችሁ። ስቶሪዎች እየሰራን እንግሊዘኛን እንዴት አድርገን በቀላሉ እንደምንናገረው ቴክኒክ አሳያችኋለሁ። ወደ ትምህርቱ እንሂድ። ያሬድ ሊቭስ ኢን ኢትዮጵያ። የመጀመሪያው ታሪካችን ስንናገረው እንደዚህ ቀለል ያሉ አጭር አረፍተ ነገሮች ነው የምንሰራው። ካስታውሳችሁ ወደ ትምህርት ቤት ከተመለሳችሁ የተማራችሁ ታውቁታላችሁ። አረፍተ ነገር በአማርኛም አረፍተ ነገር እንሰራ ነበረ። እነዚህ አረፍተ ነገሮች ለምን ይጠቅሙናል? በኋላ ላይ ስቶሪ አውጥተን ለመናገር ይጠቅሙናል። ያሬድ ሊቭስ ኢን ኢትዮጵያ ስንል በአማርኛ ማስቀምጬላችኋለሁ። በአማርኛ ኖት የምትወስዱ ልጆች ካላችሁ ያሬድ የሚኖረው ኢትዮጵያ ውስጥ ነው ለማለት ነው። አብዛኞቻችሁ ይሄ ቀላል ነው፣ ታውቁታላችሁ። አውጥታችሁ ደግሞ መናገር አለባችሁ። እንግሊዝኛ መናገር ስለሆነ መናገር አለባችሁ። አንድ አረፍተ ነገር ሰራን ስለ ያሬድ። ሌላው አረፍተ ነገራችን ያሬድ ላቭስ ኢትዮጵያ። ያሬድ ኢትዮጵያን ይወዳል፣ ሀገሩን ይወዳል ለማለት ነው። ሁለተኛ አረፍተ ነገራችንን ሰርተናል። እዚህ ጋር ምናልባት ተምራችሁ እንድታልፉበት ላቭስ የሚለው እዚህ ጋር ያሬድ ላቭስ ኢትዮጵያ፣ ያሬድ ሀገሩን ይወዳል፣ ኢትዮጵያን ይወዳል ለማለት የጠቀምንበት ግስ ላይ እንዲሁም ያሬድ ሊቭስ ኢን ኢትዮጵያ ብለናል። ኤስኤስ ጨምረንባቸዋል ግሶች ላይ ኤስኤስ የሚጨመረው ምን ሲሆን ነው? ግሶች ላይ ኤስን እንጨምራለን ማለት ነው። አሁን እኔ እያልኩ ሳወራ አይ ላቭ ኢትዮጵያ ነው የምለው፣ ኤስን አልጨምርም። አሁን ግን የተጠቀምኩት ሰርድ ፐርሰን እሱን ስለሆነ ኤስን ተጠቅሜ ያለው ማለት ነው። ያሬድ ላቭስ ኢትዮጵያ ብያለሁ። ሂ ላቭስ ኢትዮጵያ ማለትም እችላለሁ። ይህንን ተጠቅሜ ያለው። ቀጣይ ደግሞ ሀና ነች። ሀናም ተመሳሳይ መንገድ ነው። ሀና ሊቭስ ኢን ኢትዮጵያ፣ ኢትዮጵያ ውስጥ ነው የምትኖረው። ሀና ላቭስ ኢትዮጵያ በተመሳሳይ እሷም ሀገሯን ትወዳለች፣ ኢትዮጵያን ትወዳለች ለማለት ነው። ተመሳሳይ ነው ያሬድ ጋር ከሄድኩበት መንገድ ማለት ነው። ከዛ በኋላ ደግሞ ተገናኙ ማለት ፈለግኩ። ያሬድ ኤን ሀና ሜት እንላለን። ያሬድና ሀና ተገናኙ ለማለት ነው። ሌላ ፕሮሰስ ውስጥ አልገባሁም። በዚህ መንገድ ተገናኙ አላልኳችሁ። ምክንያቱም ጀማሪዎች ስለሆናችሁ ወደዛ ስትገቡ ያ ነገር ትንሽ ሲከብዳችሁ ባለመደ ማይንድ ላይ ከባድ ነገር ስታዙት እንደማለት ነው። ከባድ ነገር ስታዙት የሚፈጠረው ለእናንተ አልነግራችሁም። ያን ነገር አልችልም የሚለው አስተሳሰብ ነው የፈጠረው። ያ ነገር ደግሞ እንዲፈጠር አልፈልግም። ምክንያቱም ቀላል ነው፣ ትንሽ ፕራክቲስ ነው የፈለገው። ስለዚህ ተገናኙ ብለን እናብቃ። ያሬድ ኤንድ ሀና ሜት። አሁን እያያችሁት ነዋ። ስለ ያሬድ እና ስለ ሀና ብዙ አረፍተ ነገሮች እየሰራው ነው። ያሬድ ኤንድ ሀና ወንት ቱ ፕላይ አልኩኝ። አሁን ያሬድ እና ሀና መጫወት ፈለጉ። ታሪኮችን እየሰራው ነው እየሄድኩ ያለሁት። ወደ ቀጣዩ እንሂድ። ሌላው ደግሞ አረፍተ ነገር ስሰራ ያሬድ ኤንድ ሀና ወንት ቱ ጃምፕ አልኩኝ። ያሬድ እና ሀና መዝለል ፈለጉ ለማለት ፈልጌ ነው ይህንን የተጠቀምኩት። ያሬድ እና ሀና መዝለል ፈለጉ ለማለት ያሬድ ኤንድ ሀና ወንት ቱ ጃምፕ አልኩኝ። አሁን እነዚህ ነገሮች አያችሁ አይደል? በጣም ቀላል ናቸው። ወደ ቀጣዩ እንሄዳለን። ግን እነዚህ ነገሮች ሞር መናገር ነው ያልቻላችሁት እንጂ ውስጣችሁ አለ። በጣም ቀላል ነው። አሁን ስታዳምጡት ራሱ ይሄ በጣም ቀላል ነው እኮ ትላላችሁ። እነዚህ ነገሮች የሚጠቅሙት ለምንድን ነው? አይምሯችሁ እንዲለምደው ነው እንግሊዘኛውን። ስለዚህ አሁን ወደ ቀጣዩ እንሂድ። ያሬድ ኤንድ ሀና ወንት ቱ የል። ይሄ ደግሞ ምን ለማለት ነው? ያሬድ እና ሀና መጮ ፈለጉ፣ መንጫጫት ፈለጉ ለማለት ስንፈልግ ነው ይሄንን የተጠቀምኩት። እኔ ይሄን ለማለት ነው የተጠቀምኩት። እናንተ አሁን እኔ ያሬድ እና ሀናን ነው እየነገርኳችሁ ያለሁት። እናንተ ብዙ ነገር ሰውም እንደኔ ሰዎች ሊያጋጥማችሁ ይችላሉ፣ ነገሮች ሊያጋጥማችሁ ይችላሉ። በጣም ቀላል የሆኑ አረፍተ ነገሮች ብቻ አጭር መስራት ነው ከእናንተ የሚጠበቀው። በተደጋጋሚ በየቀኑ እነዚህን አረፍተ ነገሮች ሰሯቸዋላችሁ። በቀጣይ ደግሞ ፈለጉ ነበር ያልኳችሁ እስካሁን። አሁን ደግሞ ያሬድ ኤንድ ሀና ፕሌይ ጃምፕ ኤንድ የል፣ ተጫወቱ፣ ዘለሉ እና ጮሁ ለማለት ነው። ቀደም ፈለጉ ስላችሁ የነበረውን አሁን ደግሞ አደረጉት እያልኳችሁ ነው ማለት ነው። አሁን እነዚህ ላይ ደግሞ ሌላ ልብ እንድትልሉ የሚፈልገው ነገር ምንድን ነው? ካያችሁ እነዚህ ቨርቦች፣ ድርጊቶች፣ ገላጮች ላይ ግሶቹ ላይ ኤስ አልጨመርንም። ለምንድን ነው የሚለውን ነገር እንዳያምታታችሁ ነግሬያችሁ ልለፍ። ሁለት ሰዎች ነው እየነገርኳችሁ ያለሁት፣ ያሬድና ሀናን ነው። ያሬድን ብቻ ቢሆን ኤስ ጨምራለሁ። ሀናን ብቻ ቢሆን
ኤስ እጨምራለሁ፣ ምክንያቱም ሰርድ ፐርሰን። ሁለቱ ግን ሲሆኑ ምን ይሆናሉ? ብዙ ይሆናሉ፣ ዘይ ይሆናሉ ማለት ነው፣ እነሱ ይሆናሉ። ስለዚህ እነሱ ተጫወቱ፣ እነሱ ጮሁ፣ እነሱ ዘለሉ ነው እያልኳቸው ያለሁት። ስለዚህ ይህንንም ትሪክ በዛው እንድታውቁልኝ ነው ይህንን ልነግራችሁ የፈለግኩት። በቀጣይ ደግሞ ያሬድ ኤን ሀና ሲት፣ ያሬድ እና ሀና ተቀመጡ። እያየሁት ያለውን ነገር ነው እየነገርኳቸው ያለሁት። በጣም አላሰፋሁትም አረፍተ ነገሩን። እናንተም በምታያቸው ነገሮች አታብዙት። እንግሊዘኛ አይምሯችሁ እንዲለምድ ብቻ አጫጭር ስጡት። ከዛ ነው ከአጫጭሩ ትንሽ እያሳለፋችሁ የምትሄዱት። ትምህርቱ ላይም እያሰፋን ስቶሪዎች እንሰራለን። አሁን ግን እነዚህ አጫጭሮች አይምሯችሁ እንዲለምድ ብቻ በምታዩት ነገር አጠገባችሁ ባለው ነገር መስራት ትችላላችሁ። እኔ አሁን እዚህ ጋር ያሬድ ኤንድ ሀና ሲት ብያለሁ፣ ተቀመጡ። እነሱ ተቀምጠዋል ነው ሁለቱ ለማለት የፈለግኩት። ሀና ብሪንግስ ኤ ቢግ ባግ፣ ሀና አንድ ትልቅ ሻንጣ አመጣች ለማለት ነው። እዚህ ጋር ዋን የሚል ነገር የለም አይደል? ታዲያ አንድ ኬት መጣ ልትሉኝ ትችላላችሁ። እዚህ ጋር የተጠቀምናት ኤ አንድን ገለጽ ነች። ኤ ስንጠቀም አንድ ለሆነ ነገር ነው የምንጠቀመው። ቫውል ላይ ሲሆን ደግሞ አንን እንጠቀማለን ማለት ነው። ሀና ብሪንግስ ኤ ቢግ ባግ ብለናል። ሀና አንድ ትልቅ ሻንጣ መጣች። ዴን ታሪኩ እንዴት ይቀጥላል? ኤ ቢግ ብሉ ባግ፣ ሻንጣው ትልቅ ሰማያዊ ሻንጣ ነው ለማለት ነው። ያው ኤ አንድ ስለሚገልጽልን አንድ ትልቅ ሰማያዊ ሻንጣ ነው ያመጣችው ለማለት ነው። ሲቀጥሉት ነው ይሄንን የሚጠቀሙት እንደዚህ አይነት አጠቃቀም። ያሬድ ብሪንግስ ኤ ስሞል ባግ አልኩኝ። ምንድነው? ታሪክ ነው እየነገርኳቸው ያለሁት። ያሬድን በበኩሉ ትንሽዬ ሻንጣ ነው ያመጣው። እንቀጥላለን ታሪኩን። ዴን ሀና ብሪንግስ ኤ ብላክ ሃት፣ ሀና ጥቁር ኮፍያ አመጣች ለማለት ነው። ኦልሶ ያሬድ ብሪንግስ ኤ ዋይት ሃት፣ ያሬድ ደግሞ ነጭ ኮፍያ አመጣ ለማለት ነው። ዴን ሀና ብሪንግስ አን ኦልድ ማፕ፣ ሀና አንድ የቆየ ካርታ አመጣች ለማለት ነው። አንድ ያልነው ቅድም እንደነገርኳችሁ ኤን ተጠቅመናል። ለምን? ለኮንሶናንት ለተነባቢዎች። አንድ ደግሞ ለቫውልስ ነው የምንጠቀመው። አንድ ለማለት ቫውልስ የምንላቸው እዚህ ጋር አሁን ኦ ነው። ኦ ሳውንድ ቫውል ነው። ስለዚህ ለቫውል አንን ተጠቅመናል። ኢን፣ ኤን የመሳሰሉት ቫውሎችን ስንጠቀም ነው አንን የምንጠቀመው። ሌላው ደግሞ እዚህ ጋር ቅድምም አረፍተ ነገር የሰራንበት ላይ ልብ ብላችሁት እንደሆነ አላቅም፣ ብቻቸውን ታሪክ ስናገር ቨርቡ ላይ ኤስ እየጨመርኩ ነው። አሁን ዋናው ቨርብ ብሪንግ ነው። እኔ ግን ብሪንግስ እያልኩ ነው። ለምን? ሰርድ ፐርሰን ስለሆኑ። ሀናም ያሬድም ለብቻ ሳውራቸው ሰርድ ፐርሰን ስለሆኑ እሱ ወይም እሷ ስለሆኑ ኤስን እየጨመርኩ ነው ያወራሁት። ሁለቱን አንድ ላይ ስናገር ደግሞ ኤስን አልጨምርም ማለት ነው። አሁን እንቀጥላለን ማለት ነው ትምህርቱን። and also ያሬድ brings a big map፣ ያሬድ ደግሞ በተራው ምን አመጣ? ትልቅ ካርታ መጣ ለማለት ነው። ያሬድ and ሀና bring many things፣ ያሬድ እና ሀና ብዙ ነገር ይዘው መጡ ለማለት ነው። ይሄን የተጠቀምኩት ብዙ ነገር ይዘው መጥተዋል። እስቲ አሁን ደግሞ ወደ ገጠራማ አካባቢዎች ተዘውትሮ የምናያቸው ነገሮች አሉ አይደለ? ሴት ልጅ ማሰሮ ተሸክማ ትመጣለች። ውሃ ሊሆን ይችላል፣ የተለያዩ ነገር ይያዝበታል ማሰሮ እና ሀና ብሪንግስ ኤ ጃግ አልኩኝ። በእነሱ ይሄ ማሰሮ እንደማለት ነው፣ ውሃ የምናስቀምጥበት ማለት ነው። ስለዚህ ሀና ማሰሮ ይዛ መጣች ለማለት ነው። ሀና ብሪንግስ ኤ ጃግ አልኩኝ፣ ማሰሮ ይዛ መጣች። and also ያሬድ brings mugs፣ ይሄ ምንድነው? ኩባያዎች ለማለት ነው። ማግስ ያልኩት ማግ ብቻ ከሆነ ኩባያ ነው። ማግስ ሲሆን ኤስ ስትጨመር ብዙ ነገሮችን ለመግለጽ ስለምጠቅመን ኩባያዎቹን ለመግለጽ ተጠቅሜበታለሁ። አሁን ወደ ሀሳብ እየመጣችሁ ከሆነ ምን ለማለት እንደፈለኩ ትንሽ ሂንት ይኖራቸዋል። ማሰሮ እሷ ይዛ መታለች።
ያሬድ ደግሞ ኩባዮቹን አምጥቷል። ወይም ደግሞ ጣሳ ማለት ትችላላችሁ። እንደኛ ሀገር ባህል ጠላን ያሰባችሁ ካላችሁ። ምክንያቱም ውሃ ቢሆን በግላስ ነው፣ በብርጭቆ ነው የሚጠጣው። ሻይ ቡና ምናምን ከሆነ ደግሞ በካፕ ነው፣ በሲኒ ነው የሚጠጣው። ስለዚህ ሞግስ ያልኩት ለምንድን ነው እናየዋለን አሁን። ኤን ፋይናሊ ሃና ኤንድ ያሬድ ድሪንክ። በስተመጨረሻ ያው ሃናና ያሬድ ጠጡ ነው። ምን እንደጠጡ እናንተም እኔም ማወቅ ያለው አለልላችሁ። ምክንያቱም ምንድነው አንዳንዴ ምን አለ መሰላችሁ እንግሊዝኛ ቋንቋ እንዲሁም ጀማሪዎች ከሆናችሁ ሀሳቡን ነው መረዳት ያለባችሁ።